ለሁለት አመት ለሚሆን ሞተር ሳይክል ሰርቼ ነበር ሞተረኛ ነበር እና ወደ ባጃጅ ለመቀየር አሰብኩ እና ግን አልቻልኩም አንድ እኔ ማቆ የበልጽግና ካድሬ ምንድነው ያለው በውጭ ሀገር ላይ አንድ አመት ሁለት አመት ሰርተ መኪና ትገዛለህ ግን እዚህ ኢትዮጵያ ላይ እድሜ ልክህን ሰርተ መኪና አትገዛባትም አለ ኢቭን ያ ብቻ አይደለም ራስንም እንኳን በበቂ ሁኔታ መመገብም አትችልም እድሜ ልክህን ሰርተህ እና እሱ ልክ ነው ያለው እና ወደ አባቴ መጥቼ እኔ በራሴ አልችልም አባቴ ባጃጅ ግዛልኝ አልኩት እሱ ግን የማባበያ ቃል ነገረኝ እሺ ገዛልሃለሁ ግን አሁን አይደለም ማለት እና እሱ ከሞያሌ የሚገቡ እቃዎችን ወደ አዲስ አበባ ነው የሚያቀብለው እና እሱ እቃ የሚያስርበት የሚቆርጥበት ቢላዋ ነበርና ሰይጣን በጆሮዬ ምንድነው የሚለው በዛ ቢላዋ ራስን አጥፋ ይላል እና ራሴን ለመጉዳት ፈለኩ ግን እግዚአብሔር ጠበቀኝና ራሴን መጉዳት አልቻልኩም ስለዛ እግዚአብሔርን አመሰግናለሁ እና ለእግዚአብሔር ሰራዊቶች የሚለው ነገር አንድ ነገር አለ ለታጠቁም ላልታጠቁም ንብረትን ወይንም ሀብትን እንደ ሙሴ እህት እንደ ማርያም አስቡ የሰውን ነፍስ ደግሞ እንደ ሙሴ አስቡ ስለዚህ የትኛውን በቅድሚያ ማጥፋት እንዳለባችሁ ግልጽ ነው ሰውነት ከልብስ እንደሞ ከመብል ነፍስ የሰው ነፍስ ይበልጣልና የትኛውን ቀድማችሁ ማጥፋት እንዳለባችሁ ግልጽ ነው እና በመኪና ከመሄድና በእግር ከመሄድ ለጤና ጥሩ የሆነ የትኛው በእግር መሄድ ነው የእግዚአብሔር ጣት ማለት ነው የሚሰራው እሱ በፈጠረው ፍጥረት ላይ ነው እንጂ በተንቀሳቃሽ በቴክኖሎጂ ላይ አይደለም በአንድ ወቅት በአሜሪካ ምርጫ ሰሞን የእግዚአብሔር ጣትም በኔ ላይ ወርዳ ነበርና የእግዚአብሔር ጣት በጣም ከበደች ብዙ ሰዎች እግራቸው በራሴ ላይ ከመጭኑት በላይ ማለት ነው ከበደኝ እና ልሞት ደረስኩ እግዚአብሔር እጅህን አንሳ እኔ ልሞት ነው አልኩና እጁ ተነሳችና እኔ ህይወቴ ተመለሰች እና በአንደኛ ነገስት ምዕራፍ 18 ከቁጥር 46 ላይ እንዲህ ይላል የእግዚአብሔር እጅ በኤልያስ ላይ ነበረች ወገቡንም አሸንፍቶ ወደ እስራኤል እስኪገባ ድረስ በአካብ ፊት ይሮጥ ነበር እና ሰይጣን ግን ለኛ አዛብቶ ነው የሚያሳየው መኪና ወይም ቴክኖሎጂ መጠቀም እንደ ስልጣኔ ያንን አለመጠቀም ደግሞ እንደ ኋላ ቀርነት ነው የሚያሳየው ይህ ትክክል አይደለም በአለም ላይ ማለት ነው አፍሪካ ነው ተፈጥሯዊ ነገሮችን የምትጠቀመው ከቴክኖሎጂም በላይ እና አፍሪካ ዓለምን እየመራች ነው ያለችው